አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ ሰላም እንዴት ናችሁ? ዛሬ በጣም ያየሁት ልብ የሚነካ የሚሰብር ነው። ዝም አልናችሁ ቻልናችሁ። የክርስቲያን ወገኖቻችን የምትሰሩት ስራ ድንበር እያለፋችሁ ነው። ይቅርታ አድርጉልኝ። የኛ ሙስሊሞችም የምትሰሩት ትክክል ነው እያልኩ አይደለም። ነገር ግን ይቅርታ መዳም ቤት ቁጭ ብለሽ ቁርአንን እየቀደረሽ የመዳምን ሩዝ መገልበጥ የለም። ይቅርታ አድርጊልኝ። ዛሬ በዚህ ሰዓት ስንቶች ናቸው ስልክ እጃቸው ላይ አጥተው የሚያለቅሱት? ዛሬ በዚህ ሰዓት አንቺ ቲክቶክ ገብተሽ ቁርአን እንደምትቀጁ ቁርአንን እንደምታገላብጩ ስንቶች ናቸው ዛሬ እዚህ ላይ ስልክ ናፍቋቸው ቁጭ አሉት? የነዛን ጉሮሮ ለመዝጋት አትቸኩሉ። ይቅርታ አድርጉልኝ። አረብ ቤት ተቀምጣችሁ ዩኔ ማኛ ወይንም ደግሞ ይሄ እዮዳብ ነው ማን የሚባል ጂኒ የመሰለ ሰው ኢየሱስን እያዳመጣችሁ መዳን ቤት ተቀምጠሽ እኔ ለነፍሳችሁ ፍሩ። ለቁርአኑ ባትፈሩለት ለነፍሳችሁ፣ ምክንያቱም ቁርአኑ ስለማታምኑበት ውስጡ ላይ ምን እንዳለ ስለማታውቁት ይህን ስራ ትሰሩታላችሁ። ነገር ግን እናንተ ያላችሁበትን ችግር ማንም ሊረዳችሁ አይችልም። ይቅርታ አድርጉልኝ። አሁንም ቢሆን ድንበር እያለፋችሁ ነው። መዳም ቤት ቁጭ ብለሽ እንደፈለግሽ ቁርአን መቅደድ እንደፈለግሽ መንቦጨራረቅ የለም። እስኪ አገራችን በጦር ቀጠና ብዙ ህዝቦችን አጣች፣ ብዙ ልጆቿን አጣች፣ ብዙ እናቶችን አጣን፣ ብዙ አባቶችን አጣን፣ ብዙ ወንድሞችን አጣን። እሺ ዛሬ አረብ ሀገር መተን በአንዳንድ ጥቂት መጥፎ ሰዎች ቁርአን መዳም ቤት ቁጭ ብለሽ የምትቀጂ ሸቃሊት ምን ብታስቢ ነው? መኖርሽ መዳም ቤት መኖርሽን ረሳሽ እንዴ? የመዳም ቤት ነው እየኖርሽበት ያለሽ እና በጣም የረሳችሁት ነገር ያለ ይመስለኛል። የረሳችሁት የመጣችሁበትን ዓላማ የረሳችሁ እናንተ አይደለም ቀርቶ ክርስቲያኖቹ ለሙስሊሞቹ ነጃትን አትዋትም እንዴ? ከነጃት ህይወት አትማሩም እንዴት ነሽ? እስኪ ትንሽ ቅንጭላታችሁን እናንተ ዛሬ እኛን የጠላችሁን መስሏችኋል? እናውቃለን እንደምትጠሉን በደንብ እናውቃል። ቁርአን ላይ ራሱ ተቀምጦልናል እንደምትጠሉን። ግን እንደ ሰው እንድንኖር እንደ አንድ ሀገር ላይ አንድ ቀንም ክርስቲያንና ሙስሊም ተዋዴ ወይንም ደግሞ ተጣሉ ተብሎ አያውቅም። ይህ ሶሻል ሚዲያ ከመጣ ወዲህ ነው በጣም ህዝብ እየጠላው በቃ እስልምና እየተጠላ ቁርአን እየተረገጠ ያለው። እንደዚሁም ደግሞ የኛዎቹ አላህን ሳትፈሩ አላህ Subhanahu Wa Ta'ala ባካችሁ ቁርአንን አንብቡት። መጀመሪያ ምን ይላል ቁርአን? ውስጡ ላይ ምን ይላል? የሰውን እምነት እርገጡ፣ የሰውን እምነት ቅደዱ አይለንም። እንዲሁም በቀላሉ አጥር ሱራ ላይ ገብታችሁ ሱረቱል ካፊሩን ላኩም ዲኑኩም ወሊዲን ይላልን። እዛ ቦታ ላይ የሚለውን በአማርኛ እንኳን ትንሽ ተርጉማችሁ ለማንበብ ሞክሩ ሙስሊሞቹ። ምክንያቱም እኔም የራሴ ዲን አለልኝ አንተም የራስህ ዲን አለልህ። በሰው ዲን ገብታችሁ የሰውን ዲን አትንኩ። እዚህ ጋር ዛሬ ቁርአን ሲቀደስ እና ልባችን እየፈሰሰ አይናችን እያለቀሰ መሸነፋችንን ወይ ደግሞ ለነሱ ደስታ ተቃጠሉ አቃጠልናቸው ሊሉ ይችላሉ። እኛ አልተቃጠልንም። እንደሚጠሉን በደንብ እናውቃለን። ግን ቁርአን ሲረገጥ ሽንት ቤት ገብቶ ሲመታ እንደዚህ ሶሻል ሚዲያ ላይ ወጥቶ ያም ሲጎተተው አያሳዝናችሁም? መጥፎነታችሁን ከምን ላይ ነው? ልባችሁን አይነካችሁም? አንዳንድ ጊዜ በራሳችሁ ኮትኩታችሁ የምታመጡት እሳት ራሳችሁን ታቃጥሉታላችሁ። እባካችሁ ሙስሊም እህቶቼ ወንድሞቼ ቁርአንን ሳትቀሩ ከሰው መጽሐፍ ላይ ገብታችሁ ወንጀል አትፍጠሩ። ዛሬ ደስ አላችሁ ቁርአን ሲረገጥላችሁ? አስደሰታችሁ? ተደሳችሁበት? እኔ ክብራችሁን ጠብቁ። ዛሬ መሬት እንደዚህ ተንቀጥቅጣ ተሰንጥቃ ተገለባብጣ እያያችሁ እኔ ምን እንደሚያስደስታችሁ በምን እንደምትደሰቱ ምን ልባችሁ ላይ እንዳለ አታውቁም። ዛሬ ወንድም ወንድሙን ሲያጠፋው፣ ዛሬ ሚስት ባሏን አስገደረች እየተባለ እያየን እናንተ አረብ ቤት ቁጭ ብላችሁ የመዳምን ሩዝ ሽቅሽቅ እያረሽ እየበላሽ እንዲህ እሽኩሊል ያረገሽ እንደሆነ ቁርአን ምን ያርግሽ? ምን ያርግሽ? በበላሽ በጠጣሽ። በመቀጠል እናንተ የክርስቲያኖችን መጽሐፍ ስለቀደዳችሁ አሸነፋችሁ አላሸነፋችሁ? መሸነፍ ማለት ሰውን ሲሳሳት ይህ ስህተት ነው ብሎ ማውገዝ ይቻላል። ነገር ግን በደልን በበደል አይመለስም። ጭራሽ በደል ላይ ጭራሽ ቁርአን ሲረገጥ ሲቀደድ ማየት እኔ እንጃ ምን አይነት ደስታ ተሰማችሁ? ግን
አንደኛ ቁርአንን የምትስቀድዱብን ወይንም ቁርአን የምታስመቱብን ስለ ቁርአን ህግጋት የማታውቁ ስለ ቁርአን ምንነት ቀርታችሁት የማታውቁ ክርስቲያኖችም ደግሞ ቁርአንን መተሽ ዛሬ የምትረግጩ የምትቀጁ ስለ እምነትሽ ስለማታውቂ ስለ አብሮነት ስለማታውቂ አብሮነት ምን እንደው ስለማታውቂ ግን የኛዎቹ አላህ ይላናችሁ ምንም አላቸው። በእውነት አላህ የስራችሁን ይስጣችሁ። አስቀደዳችሁት፣ አስረገጣችሁት፣ ሽንት ቤት አስወረወራችሁት። ዛሬ ምድርኛ መር በቃ አልፈልጋችሁም ብላ መሰንጠቅ መንሸራተት ይዛለች። እኛ ግን አላቅም የገፋን እኛው በእኛው ነን። እኛው ነን ራሳችንን እያስገፋንም እየገፋንም ያለ ነው። ይህን ስንናገር ሶሻል ሚዲያ ላይ አንቺ እንድትወጪ ማንፈቀድ የለሽ እናንተ ማንፈቀደላችሁ። ቁርአን ስታስቀድሱ ዝም ስትሉት ወንዶቹ እኛ ወንድ ልን ስትሉ ማንፈቀደላችሁ። ማንስ ፍቃድ ሰጣችሁ?